السلام عليكم ورحمة الله وبركاته. بسم الله والصلاة والسلام على رسول الله صلى الله عليه وسلم عليه الصلاة والسلام. እና بارك الله فيكم እንዴት ናችሁ? ሰላም ናችሁ ማለት ኢንሻአላህ ሰላም ናችሁ ያስባለሁ። እኔ ከማል ያው ኤችኬ ሚለው አለ ኢንሻአላህ ከዛ አንፃር ምትረዱ ይመስለኛል። بارك الله فيكم እና شروط لا اله الا الله የሚባለው ነገር ምንድነው? አንድ ሰው لا اله الا الله ብሎ ሲናገር ማሟላት ያለበት መስፈርቶች አሉ። ሹሩጥ መስፈርቶች ማለት ነው። لا اله الا الله የላ ኢላሃ ኢላላህ መስፈርቶች ነው የምንለው። ያኒ አንድ ሰው لا اله الا الله ሲል ማሟላት ያለበት ሰባት ነገራቶች አሉ በተግባር ማለት ነው። በተግባር ያኒ ማሟላት ያለበት ነገራቶች ናቸው ማለት ነው። ያው ሁላችንም አርካኑል ኢስላም እናውቀዋለን። አርካኑል ኢስላም አምስት ናቸው። ከአምስቶቹ ያው ሸሃደተይን፣ ኢቃመት ሶላት፣ ኢታእ ዘካት ነው አይደለም? ሶም ረመዳን፣ ሐጁል በይት፣ አልሐራም ነው። አምስቶቹ እነዚህ ናቸው። የመጀመሪያው ሸሃደተይን ነው። አሽሃዱ አላ ኢላሃ ኢላላህ ብሎ ሲመሰክር ማለት ነው። ምን ማለት ነው ይሄ? ምን ማለት አለበት? ካላህ በቀር በሐቅ የሚመለክ አምላክ የለም ሲል ምን ማሟላት አለበት? እቺን ንግግር ሲናገራት ማለት ነው ምን ማድረግ እንዳለበት መስፈርቶች ስላሉ ነው። እነዛ ልንገራችሁ ነው ኢንሻአላህ። ባረከላሁ ፊኩም። ሌላ ጊዜ እናወራዋለን። እና ሽሩጡ ላ ኢላሃ ኢላላህ ብሎ ማለት ሽሩጡ መስፈርት ማለት ነው። ላ ኢላሃ ኢላላህ የላ ኢላሃ ኢላላህ መስፈርቶች ሰባት ናቸው። የመጀመሪያው አልአወል የመጀመሪያው አልዕልሙ ነው፣ እውቀት መኖር አለበት። አንድ ሰው ላ ኢላሃ ኢላላህ ብሎ ሲናገር ምን እየተናገረ እንደሆነ ማወቅ አለበት ማለት ነው። ላ ኢላሃ ብሎ ማለት ያኒ ውድቅ የሚያደርግ ነገር ነው። አምላክ የለም እያለ ነው። ኢላላህ አላህ ቢሆን እንጂ በሐቅ የሚመለክ አምላክ የለም። ሐቅ የሚለው መግባት አለበት። ምክንያቱም በባጢል የሚመለኩ ስላሉ ማለት ነው። ያኒ ዝም ብሎ ስንት የሚመለክ አካል አለ ሱብሃነሁ ወተዓላ በስ አላህ ይጠብቀን እንጂ ማለት ነው። ብዙ የሚመለኩ ነገሮች ስላሉ በሐቅ የሚመለክ ነው የምንለው። በእውነት የሚመለክ አምላክ የለም። ኢላላህ ስንል ደግሞ አላህ ቢሆን እንጂ እኮ በሐቅ የሚመለክ አምላክ የለም። ይሄንን ማወቅ አለበት ማለት በውስጡ ማወቅ አለበት፣ በተግባርም መተግበር አለበት። ያኒ ካላህ ውጭ የሚመልከው አካል የለም ወይም ካላህ ውጭ ጌታ አለ ብሎ ሊያምን አይገባውም ማለት ነው። ይሄንን ማወቅ ያወቃት ይችን መናገር አለበት ማለት ነው። طيب እና የመጀመሪያው አልአወል የመጀመሪያው አልዕልሙ እውቀት ነው። بمعناها ትርጉማን ማወቅ አለበት። ነፍያን ውድቅ የምታረገውን ነገር ያኔ እቺ ነገር ሲናገር ላ ኢላሃ ሲላሁን አምላክ የለም ይሄ ውድቅ እያረገ ነው። ወይ ኢስባተን ደግሞ የምታጸድቀው የሆነውን ነገር ምን ታጸድቃለች? አልዒባዳ ሊላሂ ሱብሓነሁ ወተዓላ ያኔ ዒባዳን የተባለው ሁሉ አምልኮት ለአላህ የምታጸድቀናት እሷ ኢላላህ ሲል ማለት ነው። ነፍያን ያኔ ሁለት ሸርጦች አሏት እሷ ማለት ነው። ያኔ ላ ኢላሃ ሲል አምላክ የለም በሐቅ የሚመለክ አምላክ የለም እያለ ነው። ኢላላህ ሲል ደግሞ አላህ እንጂ በሐቅ የሚመለክ አምላክ እኮ የለም እና እውቀት መኖር አለበት። ለዚህም አላህ በሱረቱ ሙሐመድ ላይ ፈዕለም ነው የሚላቸው። ፈዕለም አነሁ ላ ኢላሃ ኢላላህ ነው የሚለው እዛ ማለት ነው። እወቅ ካላህ በስተቀር በሐቅ የሚመለክ አምላክ እንደሌለ እወቅ። መጀመሪያ የሚገባው ይሄን ነው። ያኔ ቡኻሪም ብለዋል አልዕልም ቀብለ አልቀውል ወአልዓመል ነው የሚሉት ማለት ነው። እውቀት ከንግግርም ከመስራትም በፊት ነው። እኛ ስንናገርም ስንሰራም መጀመሪያ ምን አድርገን ነው አውቀን ነው መሆን ያለበት ማለት ነው። እና እቺን ንግግር የሚናገር የሆነ አካል ይሄን ማወቅ አለበት፣ ትርጉሟን ማወቅ አለበት። ካላህ ውጭ የሚመለክ አምላክ ካሌለ ያኔ ሳያመልክም እንደዚሁም ጌታ አለ ብሎ ማያምንም አላህ ቢሆን እንጂ ሱብሃነሁ ወተዓላ ማለት ነው። የመጀመሪያው እውቀት ያውቃት ነው። የመጀመሪያው መስፈርት እያወቃት መሆን አለበት። ትርጉማ ምንድነው? አላህ ፈጣሪ ነው፣ አላህ ረዛቂ ነው። ይሄ አይደለም ማነው? ይሄ አይደለም ላ ኢላሃ ኢላላህ ብሎ ማለት ካላህ በቀር በሐቅ የሚመለክ ነው። የሚዋደቁለት አምላክ ካላህ ውጭ የለም ነው። ያኔ ዒባዳ የሚባለው ነገር ለሱ ብቻ ነው የሚገባው የሚለውን ማወቅ አለበት ነው። ሌላ ቦታ በዚህ መዟዟር የለበትም ቀብር ለቀብር ማለት ነው። ሁለተኛው አልየቂን እርግጠኛ መሆን አለበት። እቺን ላ ኢላሃ ኢላላህ ብሎ ሲናገር እርግጠኛ መሆን አለበት። ያኔ ካላህ ውጭ በሐቅ አምላክ እንደሌለ አላህ ብቻ ተመላኪ እንደሆነ ይሄንን እርግጠኛ መሆን አለበት። ወሁወ የቂን ብሎ ማለት ምንድነው ከተባለ ደግሞ ከማሉ ዒልም ሙሉ የሆነ እውቀት ነው። ያኔ አላህ ተመላክ እንደሆነ ሙሉ የሆነ ምንም እርግጠኛ ነው ሙሉ ለሙሉ ማለት ነው። ካላህ ውጭ ጌታም እንደሌለ ደግሞ እርግጠኛ ነው። በዚህ ከማሉ ዒልም ሙሉ የሆነ እውቀት ሊኖረው ይገባል ማለት ነው። وهو كمال العلم بها በሷ ሙሉ የሆነ እውቀት መኖር አለበት። አልሙናፊ ለሸክ ያ ሙሉ የሆነ እውቀት ደግሞ ምን መሆን አለበት? ሙሉ የሆነ እውቀት ደግሞ አልሙናፊ ውድቅ የሚያደርግ መሆን አለበት። ለሸኪ ጥርጣሬን ማለት ነው። ጥርጣሬ ላይ ኖረው ነው። ወረይብ እንደዚሁም የጥርጣሬ ሁለቱም ያው ነው። ረይብ የተባለው ጭንቀት ያለበት የሆነ ጥርጣሬ ነው።
ሸክ ደግሞ ጥርጣሬ ነው ሁለቱም እና ጥርጣሬን የሚያጠፋ የሆነ እርግጠኛ መሆን አለበት ላኢላሃ ኢላ እቺን ሲናገራት ማለት ነው ሙሉ ለሙሉ እርግጠኛ መሆን አለበት ማለት ነው የመጀመሪያ እሷን ማወቅ ነው ሁለተኛ እርግጠኛ መሆን ነው ማለት ነው አላህ ይወፍቀና ማለት አሳሊ ሶስተኛ الإخلاص ነው ኢኽላስ يعني ጽድት ማድረግ አለበት Subhanahu Wa Ta'ala አላህ ጽድት ማድረግ አለበት ሷን ሲናገር لا إله إلا الله ብሎ ሲናገር እርግጠኛ يعني ኢኽላስ አርጎ መሆን አለበት ከውስጡ በሚናገረው ነገር ያወቀው መሆን አለበት ማለት ነው አልሙናፊ ለሽርክ ማለት ነው ሽርክን ውድቅ የሚያደርግ የሆነ ኢኽላስ ጽድት ማድረግ ለአላህ ጽድት ሊያደርግ ነው ካላህ ውጭ በሐቅ የሚመለክ አምላክ የለም ብሎ ሲናገር يعني የሚያደርገውን ነገር ሁሉ አይባዳውን ሁሉ يعني አምልኮቱን ሁሉ ወይም መቃረብ የሚባለው ነገር ሁሉ ወዲ አላህ ሊያደርገው ነው ማለት ነው በቃ አምልኮት አይባዳ የተባለ ነገር ሁሉ ወዲ አላህ ሊያስጠጋው ለሱ ብቻ ሊያስብለው ነው ወዲ አላህ ብቻ ሊያደርገው ነው ማለት ነው Subhanahu Wa Ta'ala እና المنافي للشرك ሽርክን ውድቅ የሚያደርግ የሆነ እርግጠኝነት ወይም ኢኽላስ መኖር አለበት ሶስተኛው ማለት ኢኽላስ እውቀት መኖር አለበት እርግጠኛ መሆን አለበት እንደዚሁም ወዲ አላህ ጽድት ማድረግ አለበት ማለት አራተኛው ደግሞ አስድቅ ነው እውነተኛ መሆን አለበት እሷን ሲናገራት ላኢላሃ ኢላላህ ብሎ ሲናገር እውነተኛ መሆን አለበት ነው የምንለው ማለት ነው ጠይቁ አንዴ ጠይብና አራተኛው ከላኢላሃ ኢላላህ መስፈርቶች አስድቅ እውነተኛ ነው ማለት ነው አልሙናፊ ለልከዝብ ማስተባበልን ውድቅ የሚያደርግ የሆነ እውነተኛ መሆን አለበት ማለት ነው አራተኛው የመጀመሪያው እውቀት ነው እሷን ያወቁ መናገር ሁለተኛው ደግሞ እንደዚሁ የቂን እርግጠኛ ሆኖ እሷን መናገር ኢኽላስ ሶስተኛ ደግሞ ኢኽላስ ነው ጽድት አድርጎ እሷን ሲናገራት ወዲያው ሳይል يعني አምልኮትን ወዲያ አላህ አድርጎ ያን አድርጎ ጽድት ብሎ ከልቡ ሆኖ ሊናገራት ነው አራተኛው ደግሞ አስድቁ እውነተኛ መሆን አለበት እችን ከሊማ ሲናገራት እውነተኛ መሆን አለበት ማለት ነው ካላህ ውጭ በሐቅ የሚመለክ አምላክ እንደሌለ አውቆ እንደዚሁም አላህ ብቻ እንደሆነ ጌታ እሱን ያወቀ መናገር አለበት ማለት ነው يعني ሙናፊቅ የሚባል ነገር አለ ያን ላይ ሆነ ሙናፊቅ እንዳይሆን መሆን አለበት ማለት ነው ሙስሊምን እያሉ በጎን እንትን ያሉ ሰዎች يعني ይሄን እናቀዋለን ሁላችንም ያ መሆን የለበትም ነው አስድቅ እውነተኛ መሆን አለበት አልሙናፊ ለልከዝብ ማስተባበልን ውድቅ የሚያደርግ የሆነ እውነተኛ መሆን አለበት እሷን ሲናገራት ማለት ነው አልማኒዑ ሚን النفاق እንደዚሁም ደግሞ እቺን ሲናገራት ኒፋቅ የሚባለውን ነገር የሚከለክል የሆነ እውነተኝነት መኖር አለበት እሷን ሲናገራት ማለት ነው አልማኒዑ ሚን النفاق አመፀኝ ከማመጽ የሚከለክል የሆነ እውነተኝነት ማለት ነው በላ ኢላሃ ኢላህ በኩል የመጣው ነገር እንዲያለ ይቀበለዋል አያስተባብለውም አላህ እንደዚህ ብሏል ነብዩ እንደዚህ ብለዋል ነብዩ እኮ እንደዚህ ናቸው ሲባል يعني በትክክለኛ ከመጣ ቁርአንና ሐዲስ ላይ ካለ ይቀበለዋል አያፈነግጥም ማለት ነው አያስተባብለውም ያን ነገር ማለት ነው እና በዚህ ሁኔታ እውነተኛ መሆን አለበት አራተኛው አምስተኛ الخامس አምስተኛው ደግሞ እንደዚሁ ከእሷ መስፈርቶች المحبة መውደድ አለበት መሐባ ነው እሷን መውደድ አለበት ሲናገራት እየወደዳት መሆን አለበት አላህን ከአላህ በላይ ማን ይወደዳል አላህ ይወፍቀን እንጂ ማለት ነው المحبة መውደድ አለበት ለዚህ الكلمه ንግግር መውደድ አለበት እቺ ንግግር መውደድ አለበት لا اله الا الله ሁሌም እሷን መደጋገም አለብን ማለት ነው يعني ጀድዱ ኢማናኩም ነው ነብዩ አለይሂ ሰላም ኢማናችሁን እስከ አዲሱት ለምን እንዴት እናድርገው ሲሉ ደግሞ ቁሉ لا اله الا الله ሁሌም እቺ ንግግር መናገር አለብን ማለት ነው ሁሌም እንወዳታለን Subhanahu Wa Ta'ala يعني ለጌታችን ነው Subhanahu Wa Ta'ala المحبة لهذه الكلمه ንግግር መውደድ አለበት ይላል ሲናገራት ولما دلت عليه الصمت ተቆበት የሆነው ነገር እንደዚሁ መውደድ አለበት ማለት ነው يعني ሸሪዓን ሁሉ መውደድ አለበት ማለት ነው لا اله الا الله የምትጠቀሙበት የሆነው ነገር ሁሉ መውደድ አለበት አላህና መልእክተኛ ያዘዙትን ነገር ሁሉ መውደድ አለበት አላህ ካዘዘው ያ ምንድነው አላህና መልእክተኛ ያዘዙት ነገር በማን ስር ነው ያለው በላ ኢላሃ ኢላላህ ስር ነው ያለው በእስልምና ስር ነው ያለው እስላም የሚባለው ነገር መውደድ አለበት ባጭር ከሊማ በሚገባና አማርኛ ማለት ነው እንግዲህ እስልምና የሚባለው ነገር መውደድ አለበት ከነፍሱ በላይ ከማንም በላይ መውደድ አለበት አላህ መውደድ አለበት መልእክተኛ መውደድ አለ يعني ያ ነው المحبة لهذه እቺ ንግግር መውደድ አለበት ሰውየው ولما دلت عليه እሷም ተቆምበት የሆነው ነገር እንደዚሁ እሷ የምትጠቆመውን የሆነው ነገር ሁሉ እንደዚሁ መውደድ አለበት والسرور بذلك በዚህ መደሰት አለበት እስልምና አላህ ሙስሊም ስላደረገው መደሰት አለበት يعني ተገዶ ያ መሆን የለበትም ነው ደስተኛ ሆኖ አላህ እንዲመነደው አላህ እንዲቀበለው ያ መሆን አለበት እሷን ይወዳታል لا اله الا الله ከንግግሮች ሁሉ በላይ እሷ ናት
ያኔ የትኛውም ንግግር ብታመጣው ከሷ በላይ የለም አላህ ዘንድ ያቺ ላ ኢላሃ ኢላላህ እኮ ሰባት ሰማያት ሰባት ምድር ያኔ እሷ ባንዲ በኩል ሆና ሰባት ሰማያትና ሰባት ምድር እንደዚሁ ባንዲ በኩል ሆኖ ሚዛን ላይ ቢቀመጡ እሷ ተደፋባ ያኔ እሷ ትበልጣቸዋለች ያኔ እሷ ትከብዳለች ያኔ እሷን ብቻ ይዘህ አንሶ የውመል ቂያማ እኮ እሷን ብቻ ይዞ የመጣ ሆኖ ሳለ ከጀሃነም ወደ ጀነት የሚዘዋወርበት ሁኔታ ነው ያለው ያኔ እንውደታለን ሱብሃንአሁ ወተዓላ አላህ ይወፍቀን እንጂ ወልሐምዱሊላህ አለል እስላም እና መውደድ አለበት እሷን ሲናገራት መውደድ አለበት ማለት ነው አላህን ያመለከ ስለሆነ ያኔ በጣም ነው ኩሪስ የሚለው ማሻአላህ እና አምስተኛው አልመሐበቱ መውደድ ያለበት ነው እሷን መውደድ ያለበት ሲናገራት እየወደደ መሆን አለበት ነው እሷንና እስልምናን ሁሉ ያ ማለት ያኔ አሁን ሂጃብ አለ ያን መውደድ ያለብን ያን አላህ በእስልምና በሷ ስር ስለሆነ ያለው ማለት ነው ያ ማለት ለምሳሌ አሁን ይሄ ብዙ ጊዜ ስናመጣው ይሄ አራት ማግባት ሊሆን ይችላል አላህን ያዘው እሱ ነው በቁርአን ነው ያለው እሱ ነገር ከቅናት አንፃር የምንከለክለው ነገር አለ ሴቶቹ ማለት ነው ግን ያ ከባልሽ ከምትባባዩ ነገር ነው እንጂ አላህ ስለደነገገው ሐላል እንደሆነ ማመን አለባት አንድ ሴት ማለት ነው ያን ነገር ያኔ ሐላል እንደሆነ ማመን አለባት ግን ለምን በቅናት አንፃር ያ ብትባል ምንም አትወቀስም ግን ሐላል እንደሆነ ግን ማመን አለባት ነው መውደድ አለባት የትኛውን ነገር በላ ኢላሃ ኢላላህ ስር ያለውን ነገር ሁሉ መውደድ አለብን ማለት ነው አምስተኛ ስለዚህ ስድስተኛው ደግሞ እንደዚሁ ከላ ኢላሃ ኢላላህ መስፈርቶች ስድስተኛ መስፈርት አልኢንቂያዱ መጎተት ማለት ነው በማነው በሁቁቂሃ በሷ ሐቆች መጎተት ለሷ ሐቆች መጎተት ያኔ አንድ ሰው ላ ኢላሃ ኢላላህ ብሎ ከተናገረ በኋላ ማረግ ያለበት ነገር አለ ያኔ እቺን ሲናገራት ወይም አንድ ሙስሊም ሆነ አካልኮ ሁሌ ማረግ ያለበት ነገር አለ ግዴታው ማረግ አለበት ያኔ በእስልምና ውስጥ የሚታዘው ነገር አለ ለምሳሌ ሶላት መስገድ ዘካ መስጠት ጾም መጾም ይሄ ግዴታ ነው ለዛ መጎተት ማለት ነው እንግዲህ በሁቁቂሃ በሷ ሐቆች መጎተት ማለት ነው ወሄ ሁቁቂሃ የሚባለው ምንድነው ከተባለ ደግሞ አልአዕማል አልዋጅባት ግዴታ የሆኑ ስራዎች አሉ ግዴታ የሆኑ ያኔ ግድ አላህ ግድ ያደረገብን ስራዎች አሉ እነዛ መተግበር አለበት ነው እና አሁን ይሄ ሶላት መስገድ የሚባለው ነገር አለ እሱ ዋጅብ ነው ለኛ ያኔ አንድ ላ ኢላሃ ኢላላህ የሚል ይሆን አካል ግዴታ የሆነበት ሶላት መስገድ ያለበት ዘካ መስጠት አለበት ሐጅ ማድረግ አለበት ያው ግዴታ የሆነውን ነገር መተግበር አለበት ማለት ነው እንግዲህ አልኢንቂያዱ በሁቁቂሃ ማለት ይሄ ነው እንግዲህ እሷ የምታዘው የሆነውን እሷ ለሷ የሷን ሐቆች ማሟላት አለበት ማለት ነው طيب እና ስድስተኛው ይሄ ነው ለአንድ ላ ኢላሃ ኢላላህ ያለ ይሆን አካል ለሷ መጎተት አለበት ማለት ነው መስራት አለበት የታዘው ነገር መተግበር አለበት ነው አላህ ያዘው ነገር Subhanahu Ta'ala እና ሰባተኛው ደግሞ አልቀቡሉ መቀበል አለበት ነው መቀበል አለበት አልቀቡል መቀበል አለበት እሷን የሚናገር ይሆን አካል መቀበል አለበት ያኔ ምንድነው የሚቀበለው እሷን መቀበል አለበት ካላህ በስተቀር በሐቅ መለክ አምላክ እንደሌለ መቀበል አለበት እንደዚሁም አላህ ብቻ ጌታ እንደሆነ መቀበል አለበት እንደዚሁም በላ ኢላሃ ኢላላህ ስር ያለ ነገር ሁሉ በእስልምና ውስጥ ያለ ነገር ሁሉ ብዙ ነገር ነው ያለው በእስልምና ውስጥ እስልምና ሲባል ማለት ነው ላ ኢላሃ ኢላላህ ብሎ ማለት ያኔ እስልምና ማለት ነው خلاص እሷ ያው ለየት ያለ እንትን ቢኖራት እስልምና ያን ሁሉ መቀበል አለበት ነው ያኔ ያ ነው እንግዲህ መቀበል አለበት አልቀቡል በሐዲስና በቁርአን የተነገረ ነገር ሁሉ መረጃ ያለበት ነገር ሁሉ አላህ ከተናገረው ነብዩ ከተናገሩት ያ ሰነዱ ትክክለኛ ከሆነ እንዲያለ መቀበል አለበት ነው ያንን አላህ ይወፍቀን ማለት ነው طيب ያኔ ብዙ ነገሮች አሉ ያኔ ብዙ አንዳንዲ እነዚህ አውቀናል የሚሉ ሰዎች የማይቀበሉት ይሄ ሐዲስ እንደዚህ ነው የሚለው ይሄን አንቀበለውም ያ መሆን የለበትም ትክክለኛ ሰነድ ካለው ሰሃቦች ከተናገሩ ሰለፎች ከተናገሩት ያን ነገር መቀበል አለብን ነው አሳባተኛው አልቀቡል መቀበል አለበት ነው አልሙናፊል ይረድ መመለስን ውድቅ የሚያደርግ ሆነ መቀበል መኖር አለበት ያ ሰውዬ ማለት ነው ይሄ ነው ሰባተኛው አንደኛ እሷን ማወቅ አለበት ሁለተኛ በሷ እርግጠኛ መሆን አለበት ሶስተኛ ኢኽላስ መኖር አለበት አራተኛ ደግሞ እውነተኛ መሆን አለበት አምስተኛ ደግሞ እሷን መውደድ አለበት ስድስተኛ ለሷ መጎተት አለበት ሰባተኛ ደግሞ እሷ የምታዘው ነገር ሁሉ መቀበል አለበት ነው አላህ ጌታ እንደሌለ አላህ ብቻ ተመላኪ እንደሆነ ያንን ማመን አለበት ማለት ነው ባረከላሁ ፊኩም ኢንሻአላህ ሌላው ደግሞ ያው አርካኑ እስላም የእስልምና ማዕዘናቶች ይሄ የመጀመሪያው ነው ኢንሻአላህ ሌላ የሚያስፈልግ ከሆነ ደግሞ እንሰራ ይሆናል ጀዛኩሙላሁ ኸይር ባረከላሁ ፊኩም ያዩሃሉስ ኪታቡ ያዩሃሉስ ያው እንደምታውቁት ይሄ ነው ሁሉንም መቅራት እንችላለን ኢንሻአላህ ባረከላሁ ጀዛኩሙላሁ ኸይር አላህ ላ ኢላሃ ኢላላህ ቢሰዎች ያድርገን ኢንሻአላህ ኸይር አላህ ሁለተኛ የሆነ ኢማን ይስጠን ማለት ነው ባረከላሁ ጀዛኩሙላሁ ኸይር አሰላሙ አለይኩም